ልጆቻችን ሳቸው መጽሐፍ ይህ ትውልድ እንዲያቆራ እንዲማርበት ደግሞ የህትመት ብርሃን አውጥቷል። የአእምሯቸው ጭማቂ የምድራቸው ትሩፋት የሆነው ደግሞ ኢትዮጵያ የተሰኘው መጽሐፍ እየመረቅን ነው። ክብርት ፕሬዝዳንት፣ ክቡራትና ክቡራን በድጋሚ ከኛ ጋር ስለሆናችሁ በጣም እናመሰግናለን። ወደ መጨረሻው ፕሮግራም እየደረስን ነው። መጽሐፉ የታሪክ ምሁራን እንዴት አዩት? በጣም ጉምቶ የተሰኘው አንጋፋ ፕሮፌሰሮች መካከላችን አሉ። ይህን የመጽሐፍ ግምገማ ግን ቼር ቢያደርጉልን ወይም እንዲያወያዩልን ፕሮፌሰር ጥላሁን ተሾመን ወደ መድረክ ጋብዘው። ፕሮፌሰር ጥላሁን ተሾመ የአዲስ አበባ ዩኒቨርሲቲ የመጀመሪያ ደረጃ የህግ ፕሮፌሰርና የህግ ትምህርት ቤት ዲን ናቸው። የህግ መምህርና ተመራማሪ እስከ ጠቅላይ ፍርድ ቤት ድረስ በዳኝነት ሰርተዋል። በዓለም አቀፍ የግልግል ፍርድ ቤትና በሀገር ውስጥ ጠበቃና የህግ አማካሪ በርካታ በህግ ዙሪያ ጥናታዊ ጽሑፎችን የህግ መጽሐፎችን ያሳተሙ አሉ የምንላቸው የህግ ፕሮፌሰር ናቸው። ፕሮፌሰር ጥላሁን ተሾመን በክብር ወደ መድረክ ጋብዙልኝ። ቀሪ ፓናሊስቶች ደግሞ እሳቸው ይገባሉ። አመሰግናለሁ። አዘጋጆች፣ ጋዜጠኛ አንተነህ ደግፌ፣ እንደዚሁም እዝራ ወዳጄን፣ ክብርት ወይዘሮ ሳህለወርቅ ዘውዴ የቀድሞ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ፕሬዚደንት፣ ብፁዕ አቡነ ያዕቆብ ሀገረ ስብከቱን በቅጡ ስላልያዝኩት ነው ይቅርታ ይደረግልኝ። ሌሎቻችሁም ጥሪ የተደረገላችሁ የክብር እንግዶች፣ እንደሚባለውም ሁሉም ክብርና ማዕረግ እንደተጠበቀ ሆኖ ማለት ነው። ፈረንጆቹ ኦል ፕሮቶኮልስ ኦብዘርቭድ እንደሚሉት በዛሬው ዕለት የጋሽ መዝገቡን እኛ ቤተሰብም ስለሆነ ጭምር ነው ጋሽ መዝገቡ ምላቸው መጽሐፍ ዳሰሳ አቅራቢዎች የሚያቀርቡትን ስራ እዚህ እንዳወያይ እድል ስለተሰጠኝ ቤተሰቡን በጣም ነው የማመሰግነው። እኔም በደስታ ነው የምቀበለው። እዚህ መጽሐፉም ላይ ወይዘሮ ፀሐይም አንስተዋለች። ገና ሲጀመር ጀምሮ በስድስት ጥራዝ የተዘጋጁ ከ3000 ገጽ በላይ የሆኑ ጽሑፎችን ፀሐይ ቢሮ ድረስ ተሸክማ ይሆን አሸክማ አላውቅም አምጥታ ስታሳየኝ በጣም ነበረ እንትን ያልኩት የገረመኝና ይሄ እንዴት ተደርጎ ነው ወደ ህትመት ተቀይሮ አንባቢያን ጆሮ ሊደርስ የሚችለው? ከባድ ስራ የሚጠይቅ ስራ ነው እና ያም ከመጣ በኋላ ብዙ ነገሮች ተወያየን። እንዴት ነው ልንሄድበት የምንችለው የሚለውን ይሄ በዚህ ጉዳይ ላይ ልምዱም እውቀቱም ያላቸው የታሪክና የሥነ ጽሑፍ ሰዎችን የማሰባሰብ ነገር መስራት ነበረብኝ። የምሰራው ዩኒቨርሲቲም ስለሆነ በስራዬ ምክንያት አብረንም ከብዙ ጊዜ ጀምሮ ይኖር የተለያዩ የታሪክ ባለሙያዎችንም ስለማቅ ወደ ሰዎች ላይ ማተኮር ጀመርኩ። እንግዲህ እንዴት ማን ይህንን ስራ ቢሰራው ነው አንባቢያን እጅ ደርሶ ለንባብ የሚበቃው የሚለውን ነገር ካየን በኋላ እንግዲህ ቤተሰቡም ልጅ አስፋውም ወይዘሮ ወሰን ሁላችንም አንድ ላይ ተሰባስበን መክረንበት ከዛ በኋላ እንግዲህ ያደረኩት ነገር እዚህ መጽሐፍ ላይ ተጽፏል። ታዋቂ የህግ ይቅርታ የህግ ሰው ስለሆንኩ ህግ የሚለው ነው የሚቀናኝ። ታዋቂ የታሪክ እና የአስተዳደር ባለሙያ የሆኑ ሰዎችን ማፈላለግ ነበር። አንዳንድ ጥቆማ ሰጥተዋቸው ያገኘናቸውም ሰዎች በተለይ ከሁሉ በፊት ፕሮፌሰር ወዳጄ ፕሮፌሰር ሽፈራው በቀለን ጠርተን አነጋግረ ነው ይህን ጉዳይ እንዴት ብንሄድበት ነው የሚለው ተወሰነ ደረጃ አየው። እኔም እንዲሁ ገረፍ አድርጌ መጀመሪያ ላይ አይቼዋለሁ። 3000 ገጽ የሚያክል ያው ሙያው በሌለኝ ጉዳይ ላይ ገብቶ ጠልቅ ያለ ምርምር ማድረግ ከኔ ችሎታ በላይ ስለነበረ በዚሁ ስራ ልምዱም እውቀቱም ያላቸውን ሰዎች የማሰባሰብ ነው። መጀመሪያ ፕሮፌሰር ሽፈራው አሮኖ ዛሬ እዚህ እንዳለ አላውቅም ተመለከተውና ከዛ ለዚህ ስራ ትክክለኛው ሰው ልምዱም ያለው አቶ ብርሃኑ ደቦጭ ነው። የታሪክ ባለሙያና ብዙ
ብዙ መጽሐፍት በአርታኢነት የሰራው ብሎ ሲለኝ ከአቶ ብርሃኑ ጋርማ አብረን ሰርተናል ብዙ ዓመት ኢትዮጵያ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ፕሬስ ውስጥ እኔ ቦርድ አባል ሆኜ እሱ በአርታኢነት በጣም በቅርብ ብዙ ነገሮችን አብረን ስለሰራን ከዛ በኋላ ከሱ የተሻለ ሰው የለም የሚለውን ለቤተሰቡም ተናግሬ እሱንም ጠርተነው እሱም በደስታ ተቀብሎ እንግዲህ ቅድም ነግሯቸዋል ምን ያህል አድካሚ የሆነ ስራ ነው። ያንን 3000 ገጽ በስድስት ጥራዝ የመጣ ለሸክም የሚከብድ ነገር በዚህ መልክ የአርቶት ስራውን ሰርቶ ለአንባቢያን ተደራሽ እንዲሆን ማድረግ ከባድ ስራ ነበረ እና ያንን ትልቅ ስራ በመስራቱ እኔ ከማንም በላይ አቶ ብርሃኑን ላመሰግነው ፈልጋለሁ። ይህም ታዳሚ አቶ ብርሃኑን እንደገና እንዲያመሰግን ይፈልጋለሁ። በመቀጠል እንግዲህ ጥራዞቹን ገረፍ ገረፍ አድርጌ ለማየት ሞክሬያለሁ። በፊትም ወደ ዝርዝሩ ባልገባ ቅድመ ምልከታ አይነት ነገር አድርገናል። ከዛ በኋላ ግን መጽሐፉ ከታተመ በኋላ ሲታተም በቅርብ እንከታተለው ነበር። ከታተመ በኋላ በጣም ደርሶኝ አንብቤዋለሁ እና በደንብ በዝርዝር አንብቤዋለሁ እና የመጽሐፉ ዳሰሳ አቅራቢ ስላልሆንኩ ወደ ዝርዝሩ አልገባም። የሌሎችን ስራ መሸመት ነው የሚሆንብኝ ያለው እና ይሄ መጽሐፍ በአራት ዋና ዋና ክፍሎች ነው። ርዕሱ ራሱ እንደሚናገረው ኢትዮጵያንና መልክዓ ምድር፣ ህዝቦች፣ አስተዳደርና ኢኮኖሚ የሚመለከቱ ጉዳዮችን በአራት ዋና ዋና ክፍሎች ከፍለዋል። እያንዳንዱ ዋና ክፍል ደግሞ እንደገና በሶስት ይከፍላቸዋል። የሀገሪቷን ጂኦግራፊያዊ አቀማመጥና የአስተዳደር አከላለል በተከተለ መንገድ የሰሜንና ሰሜን ምዕራብ ኢትዮጵያ፣ ማዕከላዊ ደቡብና ደቡብ ምዕራብ ኢትዮጵያ፣ ምስራቅና ከፊል ደቡብ ምስራቅ ኢትዮጵያ በሚሉ እያንዳንዳቸው ዋና ዋና ክፍሎች ሶስት ምዕራፎች አሏቸው። በጥቅሉ በ12 ምዕራፎችና ከዛ በላይ በጣም በርካታ በሆኑ ንዑስ ምዕራፎች የተከፈለ ስራ ነው። በግርድፉ ለመናገር ያህል መጽሐፉ እንግዲህ በቀዳማዊ ኃይለ ሥላሴ ዘመነ መንግስት ስለነበረው የሀገሪቱ የአስተዳደር አካባቢዎች አከላለል ምናልባትም ዛሬም ጭምር ያጨቃጨቁን አንዳንድ ነገሮችንም ለዛም ቢሆን ለታሪክ ተመራማሪዎችና ለሌሎቹም ጉዳይ ይመለከተናል የሚሉ መረጃ የሚሆኑ ግብዓቶችን እዛ ውስጥ አስቀምጦ አይችላለሁ። ስለ ኢኮኖሚው በየቦታው በየአካባቢው ስላሉት ህዝቦች እና በመጨረሻም አስተዳደራዊ ጉዳዮችንም የዳሰሰ በተለይ ለታሪክ ተመራማሪዎች፣ ለፖሊሲ ውሳኔ ሰጪዎች እና ለሌሎችም ለተማሪዎች እና በኢትዮጵያ ጉዳይ ላይ የቅርብ ጥናት ለማድረግ ለሚፈልጉ ሰዎች ትልቅ የሬፈረንስ መጽሐፍ ሆኖ ነው ያገኘሁት። ምናልባትም ከዚህ በመከተል ያ ትልቁ ጥራዝ ራሱ በቅጡ በአግባቡ ተጠርዞ ተመራማሪዎች ሊያገኙት በሚችሉበት ቦታ መቀመጥ የሚኖርበት ይመስለኛል። ይሄን ለቤተሰቦቹም ጭምር ነው ዝም ብሎ ቤት ብናስቀምጠው በቂ ያደርግ ነበር። ይሄን የሚያነብሰው ፈርዘር ሄዶ መረጃ ማግኘት ቢፈልግ እንደ ኢትዮጵያ ጥናት አሁን ዛሬ እየተወያየንበት እንዳለ ነው አካባቢ ማድረግ የሚቻለው በማይክሮፊልም የተለያዩ መንገዶች አሉ እነዚህ አይነት ስራዎች የሚቀመጡበት። እሱን እንግዲህ ቤተሰቡ እንዲያስብበት ነው። እኛም የምንችለውን ለማድረግ እንሞክራለን። ይሄንን ለማለት ነው በእኔ በኩል። ምክንያቱም ዳሰሳ አቅራቢ እኔ ስላልሆንኩ ይህን መጽሐፍ እንግዲህ ዳሰሳ እንዲያደርጉ ሶስት በጣም ታዋቂ የሆኑ ባለሙያዎች ነው የተመረጡት። እነሱም ፈቃደኛ ሆነው ስራውን ለመስራት ከመጀመሪያ ጀምሮ ከልብ ተቀብለው እዚህ ስላደረሱልን እንደገና ማመስገን ፈልጋለሁ እነዚህንም ዳሰሳ አቅራቢዎች እና በቅደም ተከተሉ መሰረት እነዚህ ሰዎች ታሪክ ምሁር ፕሮፌሰር ባህሩ ዘውዴ ናቸው። ሁለተኛው ጋዜጠኛ ማዕረጉ በዛብህ ናቸው። ነገር ግን አዘጋጆቹ እንደነገሩኝ እስካሁን አቶ ማዕረጉ የመጡ አይመስለኝም
መጥተዋል አቶ ዝራ እስካሁን አልደረሱም። እሺ ሶስተኛ ፕሮፌሰር ሰለሞን ሙሉጌታ ናቸው። በተለይ በፖለቲካል ጂኦግራፊ እና በከተማ ልማት እና በከተማ ፕላን ጉዳዮች ላይ ብዙ ምርምር ያደረጉ ብዙ ስራ የሰሩ ናቸው። እዚህ ከመጡ በኋላ እያንዳንዳቸውን ባጭሩ ለማስተዋወቅ እሞክራለሁ። እነዚህን ሰዎች ወደ መድረኩ ጋብዝና በቅደም ተከተል ምልከታቸውን እንዲያቀርቡ እድል እሰጣለሁ። እስካሁን ካየሁት ልምድ ከቤተሰብም ቀደም ሲል ከነበሩትም ተናጋሪዎች ለዳሰሳ አቅራቢዎቹ የተመደበው የፕሮፌሰር ባህሩ ሻሊ ላይ መሰለኝ 15 ደቂቃ ነው። ሌሎቹ 10 ስለሚል የተወሰነ ደቂቃዎች አልፈው ቢናገሩም በእኔ በኩል እንደምታገሳቸውና ስልጣኔን ትንሽ በዚህ ረገድ ኤክሰርሳይዝ ማድረግና የተወሰነ ደቂቃዎች ጨምራችሁ መናገር ትችላላችሁ። ምክንያቱም ብዙ ነገር መናገር የሚችሉ ሰዎች ናቸው አጠገባችን ያሉት ለማለት ነው። ያም ግን 2 ወይ 3 ደቂቃ ቢሆን ነው። ምክንያቱም ፕሮግራማችንን በጣም እንዳይዛዛብን ለማለት ነው። እንግዲህ ፕሮፌሰር ባህሩ ዘውዴን እና ፕሮፌሰር ሰለሞን ሙሉጌታን ወደ መድረኩ ጋብዛለሁ። እዚህ የምታዩቸው ወዳጆችም የስራ ባልደረቦችም የሆኑ ፕሮፌሰር ባህሩ ዘውዴ በቀኝ በኩል ፕሮፌሰር ሰለሞን ሙሉጌታ ናቸው። በዚሁ ቅደም ተከተል ዳሰሳቸውን ያቀርቡልናል። ስለ እነዚህ ሰዎች ባጭሩ ለመናገር ያህል ፕሮፌሰር ባህሩ ዘውዴ የአዲስ አበባ ዩኒቨርሲቲ የታሪክ ትምህርት ክፍል ኤሜሪተስ ፕሮፌሰር ናቸው በአሁኑ ጊዜ። ከዚህም በተጨማሪ የአዲስ አበባ ዩኒቨርሲቲ የስራ አመራር ቦርድ ምክትል ሊቀመንበር ይመስሉኛል ባልሳሳት። በአሁኑ በዛ ማዕረግ እየሰሩ ነው ያሉት። የተለያዩ ስራዎችን አሁንም እያገለገሉ ነው ያሉት። የአዲስ አበባ ዩኒቨርሲቲ የታሪክ ትምህርት ክፍልን በበላይነት መርተዋል ለብዙ ዘመናት በተለያዩ ጊዜያት። በኢትዮጵያና በአፍሪካ በተለያዩ ቦርዶችና ማህበራት ውስጥ በአባልነት በአመራርና በጥናት ሰፊ አገልግሎት ሰጥተዋል። የኢትዮጵያንና የአፍሪካን ዘመናዊ ታሪክ በጥልቀት በመመርመር በርካታ ጥናታዊ ጽሑፎችና መጽሐፍትን ለአንባቢያን አበርክተዋል። ፕሮፌሰር ባህሩ በመምህርነትና አመራርነት ያገለገሉበት አዲስ አበባ ዩኒቨርሲቲ የወርቅ ኢዮቤልዩ በዓሉን ሲያከብር አርአያነት ያለው ታላቅ አስተዋጽኦ በሚል ሽልማት አበርክቶላቸዋል። እርሳቸው በራሳቸውም በቅርብ ጊዜ ብዙዎቻችን ያነበብነው ይመስለኛል ህብረ ሕይወቴ በሚል ርዕስ የሕይወት ታሪካቸውን ጽፈዋል። ዛሬ በዚህኛው መጽሐፍ ላይ ቅኝት ከሚያቀርቡልን መካከል አንዱ ፕሮፌሰር ባህሩ ዘውዴ ናቸው። መድረኩን ለእሳቸው ሰጥቷል። አመሰግናለሁ ፕሮፌሰር ባህሩ። ክቡራትና ክቡራን፣ ፕሮቶኮሎቹ እንደተጠበቁ ሆነው ወደ ዝርዝር ከመግባቴ በፊት እንደው አንዳንድ አውዱንም የሚያብራሩልን ነገሮች ለመናገር እፈልጋለሁ። እኛ የታሪክ ባለሙያዎች ምርምር ስናደርግ በተለይ 19ኛው መቶ ዓመትን ምርምር ስናደርግ በጣም የምንጠቀምባቸው የሀገር አሳሽ ኤክስፕሎረርስ እንበላቸው ወይም ትራቭለርስ እነሱ ትተውት የሄዱት ዘገባ ነበር። በጣም ብዙ ተጓዦች እየመጡ ኢትዮጵያ ውስጥ በተለይ በሰሜኑ አካባቢ ስለ ጂኦግራፊው፣ ስለ ቋንቋው፣ ስለ አስተዳደሩ ብዙ ያደርጋሉ እና የማይሰበስቡት እጽዋት የለም። ሰሜን ገዢ እንደኚህ ሰዎች ምንድን ነው የሚያደርጉት? አንዱ እጽዋታችንን ይሰበስባል፣ ሌላው ድንጋዮቹን ይሰበስባል። ምን እንደጠፋባቸው አላውቅም፣ ብቻ እኛ ሀገር እንዲያገኙት አልፈልግም የሚል ንግግር ተናገሩ ይባላል። እና ለእኛ ግን አሁን ትልቅ እንትን ነው። አንድ ሁለተኛ፣ በጣሊያን ጊዜ ጣሊያኖች ኢትዮጵያን በሚያስተዳድሩበት ጊዜ ጉይዳ ዴል አፍሪካ ኦሪየንታል ኢታሊያና
የምስራቅ አፍሪካ የጣሊያን ምስራቅ አፍሪካ የሚሉት እንግዲህ ኤርትራ ኢትዮጵያንና ሶማሊያን አንድ ያደረጉበት ግዛት ነው። እሱን በተመለከተ የተጻፈ አንድ በጣም ጠቃሚ የሆነ ሰነድ አለ። እንደዚሁ የተለያዩ እጽዋትን፣ አስተዳደርን፣ የፊዚካል ጂኦግራፊ በተለይ ደግሞ ከአንድ ከተማ ሌላ ከተማ እስከሚኬድ ድረስ በመንገድ ላይ የሚገኙትን ሁሉ የሚዘግብ አለ። እነዚህ እንግዲህ ለእኛ ለታሪክ ባለሙያዎች ትልቅ የመርጃ ስንቅ ሆነው አገልግለዋል። አቶ መዝገቡ መጽሐፍ እንግዲህ ልዩ የሚያደርገው ለመጀመሪያ ጊዜ አንድ ኢትዮጵያዊ ልክ ያን ጊዜ ፈረንጆቹ እንደሚያደርጉት በዝርዝር እያንዳንዱን ጠቅላይ ግዛት፣ ወረዳ፣ አውራጃ ያለውን ኢኮኖሚ ሀብት፣ አስተዳደሩን፣ ድንበሩን የመሳሰለውን ነገር እና ለመጀመሪያ ጊዜ ማለት ይቻላል እስከዚህ በፊት በዚህ ዝርዝር የጻፈ ኢትዮጵያዊ የለም። ሁለተኛ ለማለት እንፈልገው በጠቅላላ ይሄ መጽሐፍ የተጻፈበት አውድ የድህረ ነጻነት ማለት ከጣሊያን ወረራ በኋላ እስከ አብዮቱ ያለውን ዘመን አስተዳደር ነው የሚመለከተው። እንግዲህ አሁን በነጻነት እንደተመለሰ አፄ ኃይለ ሥላሴ ያደረጉት በአዲስ መልክ የጠቅላይ ግዛት አስተዳደርን መቀየስ ነው። ከዛ በፊት የነበሩት እንደ አውራጃዎቹ እርግጥ ታሪካዊ ፋይዳቸው ጥሩ ቢሆን አውራጃዎች የነበሩት እንጂ ጠቅላይ ግዛቶች አልነበሩም። አሁን ግን ጠቅላይ ግዛት፣ አውራጃ፣ ወረዳ፣ ምክትል ወረዳ የሚለው መዋቅር በ1933 በኋላ ከነጻነት ወዲህ እንትን ያለው ነው። ይሄ አንድ በጣም ወሳኝ አውድ ነው ይህን መጽሐፍ ለመረዳት። ሁለተኛው የዘመናዊ ጋዜጠኞች ሙያ፣ ዘመናዊ ጋዜጠኝነት ሙያ መዳበር። ይህም በአብዛኛው ከነጻነት መልስ ወዲህ የተካሄደ ነገር ነው። እንደነ አቶ ነጋሽ ገብረ ማርያምን የመሳሰሉ ፈርቀዳጆች፣ እነ ጳውሎስ ኞኞ፣ እነ ዘውዴ፣ አምባሳደር ዘውዴ፣ ሌሎችም አሉ እና እንደዚህ አይነት አዲስ መደብን በለው በሙያ የተካኑ በልምድ ብቻ ሳይሆን በሙያም የተካኑ ሰዎች የፈለቁበት ጊዜ ነው እና የአቶ መዝገቡም እንግዲህ የዚሁ ቡድን አባል ነበሩ ማለት ይቻላል። መረጃዎቹን ያገኙት ግን በጋዜጠኝነት ብቻ ሳይሆን በተለያየ የመንግስት ኃላፊነት በየጠቅላይ ግዛቱ በየአውራጃው በሚሄዱበት ጊዜ ባደረጓቸው የመስክ ጉብኝቶች ነው። በሁለቱ መንገድ ነው ማለት ነው። በተጨማሪም እንደ አንዳንድ ጠቃሚ የሆኑ መጽሐፍት አሉ። ዝክረ ነገርን የመሳሰሉ ስለ ኢትዮጵያ የቀድሞ ስርዓት አስተዳደር፣ ግብር የመሳሰሉን ጥሩ አድርገው የሚዘግቡልን እና ለእኛ ደግሞ በጣም ከአጠገባችን የማይጠፋ ነው። ዝክረ ነገር ጌታ ማኅተመ ሥላሴ ወልደ መስቀል ዝክረ ነገር እንደ መጽሐፍ ቅዱስ ነው ለእኛ። እንደዚሁም ደግሞ የአቶ ገብረወልድ እንግዳ ወርቅ የመሬት ስሪት፣ እነዚህም ጠቅሟቸዋል ማለት ይቻላል። ፕሮፌሰር ጥላሁን እንዳለው 4 ክፍሎች አሉ። በ4 ክፍሎች የተከፈለ ነው። መልክዓ ምድር፣ ህዝቦች፣ አስተዳደርና ኢኮኖሚ በሚል ነው። እኔ ሁሉንም ለመዳሰስ ስለማልችል እንደውም መልክዓ ምድሩን በተለይ ወንድሜ ፕሮፌሰር ሰለሞን ይሄድበታል ብዬ ተስፋ አደርጋለሁ። አንዳንድ ነገሮች ብቻ በመልክዓ ምድር በኩል በጣም ብዙ ጠቃሚ መረጃዎችን እናገኛለን። በተለይ ጠቅላይ ግዛት ድንበሮችን በሚተነትኑበት ጊዜ አንዱ በጣም ግልጽ የሚያደርጉት ተከዜ ወንዝ የበጌ ምድርና ሰሜን በአንድ በኩልና የትግራይ ድንበር እንደነበረ አሁን ላለንበት ውዝግብ ሁሉ ትልቅ ፋይዳ ያለው ነው። እርግጥ ይሄ አዲስ ነገር አይደለም፣ ከዚህ በፊትም የታወቀ ነው ተከዜ ድንበር እንደነበረ። ግን ይሄ መጽሐፍ ደግሞ ያንኑ እውነታ ያጠናክረዋል። ሁለተኛ ጣና ላይ ግድብ ለመስራት የሚለው ሀሳብ ወይም የአባይ ግድብ የሚለው ሀሳብ መጀመሪያ በእንግሊዞች የተቀነቀነ በኋላ ግን ኢትዮጵያውያን የራሳቸው ያደረጉት እንደሆነና አሁን ያው የህዳሴ ግድብ እስከሚለው ድረስ የሚመጣ ነገር ነው። ለሱ አንድ ጥሩ ዳራ ይሰጠናል ማለት ነው። በተረፈ የአዋሽ ወንዝ እና የኦሞ ወንዝን ታሪካዊና ኢኮኖሚያዊ ፋይዳ በዝርዝር ያተታል። አዋሽ ወንዝ እንደምታውቁት እንግዲህ ከኢትዮጵያ ውስጥ በጣም ትልቁ ስል በተለይ በእርሻና በመሳሰለው መንገድ ትልቅ ጠቀሜታ ያለው ስለሆነ ግጥም፣ ቅኔ የተቀኘበት ሎሬት ጸጋዬ ገብረመድኅን የማይረሳ ግጥም የገጠመለት አዋሽ ነው። እዚህ ደግሞ በጂኦግራፊያዊ እንትን ያቀርቡልናል።
ሌሎችም ነገሮች አሉ። እኔ የማረከኝ ነገር አንዱ ዘገባው ደረቅ ትረካ ከመሆን ባሻገር አንዳንድ ጊዜ ስነ ጽሑፋዊ ቃና ያላቸው ማራኪ የሆኑ መግለጫዎችም ያጋጥማሉ። ለምሳሌ በተለይ ኤርትራ፣ በነገራችን ላይ በኤርትራ ላይ በጣም ሰፊ ዘገባ ነው ያለው። ምናልባት ከሁሉም ጠቅላይ ግዛት የኤርትራ ጠቅላይ ግዛት ዘገባ ሳይቀር በሁሉም አንጻር እና ኤርትራ ጊንዳ የሚባለው ጊንዳ ማለት እንግዲህ በምጽዋና በአስመራ መካከል ያለ ልክ ዳገቱ ላይ ሲወጣ የሚገኝ በጣም ወሳኝ ቦታ ነው። እዛ አካባቢ ያለውን ሲገልጹ እንደዚህ ይላሉ። በዚህ ክፍል የጊንዳን ውሃ ጠበል ከምንጩ ጋር የአምባትካላን የወይራ ዛፎች ቅቤ የተቀቡ ከሚመስሉ የክትክታ ዛፎች ጋር እንኳን ደህና መጣችሁ እያለ የእንግዳ ልብን የሚማርክ የደን ቦታ ይገኛል ይላሉ። ቅቤ የተቀቡ ከሚመስሉ እንግዲህ የዛፎቹን ላያቸው ላይ ያለው ነጭ እንትን ለማመልከት ነው። ፎገራ እንግዲህ የምትጠበቁት ከጣና ሐይቅ በላይ ወደ ጎንደር ሲኬድ የሚገኝ ትልቅ ለጥ ያለ ሜዳ ነው። የሀገሩ አቀማመጥ የአሞራ ገደልንና የአራንጉን ከፍታዎች ራስ አድርጎ እግሩን ወደ ምዕራብ የዘረጋ ትልቅ ሜዳ ነው ይሉታል። ከዛ ደግሞ ሶስተኛ ምሳሌ የምጠቅሰው የባሮ ወንዝ እንደምታውቁት ጋምቤላ አካባቢ የሚገኝ ነው። ግን የሚመነጨው ግን ከኢሉባቦር ከጎሬ የባሮ ወንዝን ረጅም ጉዞ ወደ ሱዳን የሚያደርገውን ጉዞ ሲገልጹ ምን ይላሉ? በጎሬ ከተማ ደቡብ ከሚገኘው ከኢሉባቦር ተራራዎች ስር መንገዱን ወደ ሰሜን ምዕራብ እያቃና በስተግራው ገንዲ የሚባለውን ከመሰንጎ የሚመጣውን ወንዝ ተቀብሎ ወደ ምዕራብ መንገዱን በመቀጠል ከባሮ ቀላ ድልድይ ዝቅ ብሎ ብርብር የሚባለውን ወንዝ ይጨምርና በአማረ ግርማ ጋምቤላ ከደረሰ በኋላ ረባዳውን መሬት እያጠጣ ወደ ነጭ አባይ ይገባል። በልጅነታችን ጂኦግራፊ ስንማር ስለ ዋሽ ወንዝ ያለ ገለጻ ነበር። ድሮ ሐኪም ወርቅነህ የጻፉት የጂኦግራፊ መጽሐፍ ነው። በኋላ ግን ትምህርት ቤት ማስተማሪያ የሆነው እሱን ነው ያስታወሰኝ። ምን ይላል? አዋሽ ከሜጫ ተራራ ተነስቶ በርጋን፣ ወለታን፣ አቃቂን፣ ሞጆን ከሰምን አይራራን እንዲሁም ሌሎች አያሌዎች ወንዞች አስከትሎ አዳል ሀገር ሲደርስ አሸዋ ውስጥ ገብቶ ይቀራል የሚል ከአእምሮ የማይጠፋ እንትን አለና የዛን አይነት እንደሚያስታውስ ነው። በአስተዳደር በኩል ደግሞ መግቢያው ላይ ከቅድም የጠቀስኩት ከጠላት ወረራ በፊት የነበረው የአስተዳደር አከላለል ለየት ያለ ነው። አሁን ለምሳሌ አማራ ሳይንት፣ የእጁ፣ ጉራ ፈርዳ ታሪካዊ እንትን ያላቸው የህዝብን አሰፋፈር በደንብ አድርገው የምትን ብሉ ነበሩ። ከዛ በኋላ ግን ከ33 በኋላ ግን አዲስ አይነት አወቃቀር እና በዛ የኛ ድሮ የምናነበው ሸዋ፣ አዲስ አበባ፣ ኤርትራ፣ አስመራ፣ ትግራይ፣ መቀሌ፣ በጌምድር፣ ጎንደር የምንለው አይነት ማለት ነው። እና በዛ መልክ እሱን እንትን አድርጎ የሚሄድ ነው እና ትልቁ ርባና የዚህ ክፍል እኔ እንደሚታየኝ የጠቅላይ ገዢዎችና እንደራሴዎች ዝርዝር። ጠቅላይ ገዢ እንግዲህ መጀመሪያ ጠቅላይ ገዢ ነበር የሚባሉት። በኋላ በተወሰነ ዓመተ ምህረት ላይ እንደራሴ የሚለው ትንሽ የተሻለ ስለሚሆን ጠቅላይ ገዢ ትንሽ ጨቆን የሚያደርግ ስለሆነ እንደራሴ በሚል ተጠቃና እሱን ራሱ ለማግኘት ዓመተ ምህረቱን ስለሚያስቀምጡ አንደኛ አንድ ጠቅላይ ገዢ ወይም እንደራሴ በሚሾምበት ጊዜ መቼ እንደሆነ ስለሚጻፍ ይሄም ራሱ ለታሪክ ተመራማሪዎች ጊዜውን ለይቶ ለማወቅ በጣም ጠቃሚ ይሆናል። ሌላ በጣም እንትን ያደረገኝ የማረከኝ ነገር ዲሬክተር የሚለው ዲሬክተር አሁን ጠፍቷል። ዲሬክተር ግን ያን ጊዜ ከጠቅላይ ገዢው ወይም ከእንደራሴው ቀጥሎ ትልቅ ቦታ የነበረው ነው። ምናልባት በኋላ ጊዜ ቋሚ ተጠሪ እንደምንለው አይነት ወይም አሁን ሚኒስትር ዴታ እንደምንለው አይነት ከሚኒስትሩ ጎን ሆኖ ወይም አጠገብ ሆኖ አንዳንድ ጊዜም እሱም በሌለበት የሚወስን አይነት ነገር ነው እና ዲሬክተሮች እያንዳንዱ ጠቅላይ ግዛት እንደራሴዎቹ ከተመዘረዘሩ በኋላ ዲሬክተሮቹ ደግሞ አንዳንድ ዲሬክተሮቹ ምክትል እንደራሴ ይሆናሉ እና ይህም ደግሞ ያላቸውን ስታተስ የሚያሳይ ነው ማለት ነው።
በተረፈ የአውራጃዎችና ወረዳዎች ዝርዝር ከነዋና ከተማዎቻቸው ጋር በጣም በቀላሉ የሚገኝ መረጃ አይደለም ይሄ እና ግን ታሪክ ተመራማሪዎች ሪፈር ለማድረግ በሚፈልጉበት ጊዜ ግብዓት ይሰጣቸዋል ማለት ነው። ስለ ጎንደርና ሐረር ከተማ ኦፍኮርስ በጣም ታሪካዊ ፋይዳቸውን በመገንዘብ ዘርዘር ያለ በተለይ ስለ ጎንደር በጣም ዘርዘር ያለ መግለጫ እናገኛለን። ገበያዎቹ፣ አደባባዮቹ፣ ቆሻሻ መጣያ፣ ግንድ መጣያ የሚባሉ ታሪካዊ ስም የወጣላቸው አካባቢዎችን በተጨማሪ ይገልጹልናል። ሌላ በጣም እንትን ያደረገኝ ከዚህ በአስተዳደር ውስጥ ለምሳሌ ኦጋዴን ለየት ያለ ስታተስ እንደነበራት አይነት ነገር ነው። ምክንያቱም ሀረርጌ ውስጥ ነች፣ ግን ደግሞ ግዛት የሚል የተለየ ስያሜ ተሰጥቷት አሁን እንግዲህ በኋላ ኦቶኖመስ በደርግ ጊዜ ራስ ገዝ እንደምንለው አሁን ደግሞ ያው ክልል እንደምንለው አይነት ነገር የተለየ ባህሪና የተለየ ታሪክ እንዳለው በመገንዘብ ይመስላል ግዛት ይባላል እንጂ አውራጃ አይደለም። አውራጃ በሚል አይደለም። ስለዚህ ከጠቅላይ ግዛት በኋላ አውራጃ ነው የሚመጣው። ኦጋዴን ግን ግዛት የሚል ስያሜ ነበረው። ሌላ በጣም ጠቃሚ ሆኖ ያገኘሁት የድንበርና የዋና ከተማነት ውዝግቦች ነበሩ። ብዙ ድንበሩ የት ነው የሚል አለ። ዋና ከተማ ለመሆን ደግሞ ከባድ ፉክክር ነበረና እሱን ለመፍታት የተሄደበት በጣም ጥንቃቄ የተሞላበት ዘዴ እሱም በተለያየ ጊዜ በተለያየ ቦታ እናገኘዋለን። ለምሳሌ የጭልጋ የሚባለው አውራጃ ዋና ከተማው ማን ይሁን በሚል ሁለት ጎራ ተለይቶ ነበር፣ አይከል ወይስ ሰረባ የሚለው። ይሄንን ለመወሰን ከፍተኛ ጥናት ተደርጎ የሰውን አስተያየትና ስሜት ሁሉ በግንዛቤ ማድረግ ነው የተወሰነው። እንደዚሁ ደግሞ መንዝ እንግዲህ ሁለት አይነት አጠራር ነበር። መጀመሪያ መንዝና ይፋት ይባል ነበር። ከዛ በኋላ ደግሞ መንዝና ግሼ ተባለ አውራጃው። መንዝና ይፋት በነበረበት ጊዜ እንግዲህ አሁን ዋና ከተማው የት ይሁን የሚለው ብዙ የሚያወዛግብ ነበር። ለምሳሌ ወይስ መሀል ሜዳ መንዝ ማለት ነው ወይስ ደብረ ሲና ይፋት ውስጥ ይሁን በሚለው በሱ በኩል ያለውን ክርክር እና የተፈታበትን መንገድ በዝርዝር ያደርጋሉ። እንደዚሁም ደግሞ መንዝና ግሼ ከተባለ በኋላ መሀል ሜዳ ይሁን ወይስ ሞላሌ የሚለው እሱንም በዝርዝር እናገኛለን። ሌላ በጣም በዚህ በድንበር በኩል የሲዳሞና የባሌ ድንበር ለመወሰን ምክንያቱም ብዙ ውዝግብ ነበር እዛና ትልቅ ኮሚሲዮን ተቋቁሞ ኤክስፐርቶች ሁሉ ያሉበት ባለስልጣኖች ያሉበት እነሱ ያደረጉትን ምርመራ ዘግበውልናል። በኢኮኖሚ በኩል ዋና እንትኑ መንደርደሪያው የመሬት ስሪት ነው። የመሬት ስሪት እንግዲህ እዚህ ላይ ያው ከገብረወልድ እንግዳ ወርቅ ከነ ማነው ገብረወልድ እንግዳ ወርቅ ዝክረ ነገር ከዛ ጋር የሚጣቀስም ይመስለኛል። የመሬት ስሪቱ ምንድን ነው? የግብሩ አይነትና መጠን ምንድን ነው? የሚገኙት ማዕድናት እንዴት ናቸው? የእርሻ ሁኔታ እና ሌሎችም እንቅስቃሴዎች በዝርዝር ተካተዋል። ሰፊ ቦታ ከተሰጣቸው ዘገባዎች መካከል ራስ መንገሻ ስዩም መሪነት ይካሄድ የነበረው የልማት እንቅስቃሴ እና በጣም በዝርዝር ነው። ምናልባት እኔ ከዚህ በፊት ከተደረገው እሳቸው ከጻፉት በስተቀር ውጭ የሆነ ዘገባ ያለ አይመስለኝም። አፋር እንደምታውቁት ሞቃት ሀገር ነው እና አፋር ሙቀት በጣም እንትን ይላሉ እና እዛ መጤዎች የአፋር ያልሆነ እዛ አካባቢ ያልሆነ ሰው መጀመሪያ የሚሰማ ሙቀቱ ነው እና እንዴት ነው ያን ሙቀት የምትችሉት ሲሏቸው በጣም የማይረሳ ነገር ነው የተናገሩት አፋሮቹ። ሙቀት ያቆስላል፣ ብርድ ግን ይገድላል ይላሉ እና ሙቀት ይቻላል፣ ሙቀት ይሻላል፣ ከብርድ ሙቀት ይሻላል የሚልና ፍልስፍናቸው ይሄን የአየር ጠባያቸውን ያመጣውን ችግር እንዴት እንደሚቋቋሙት በተረፈ ሁለት ወሳኝ የሆኑ ተቋማት ነበሩ በኢኮኖሚ በኩል አዋሽ ሸለቆ ባለስልጣን እና የጭላሎ እርሻ ልማት ድርጅት እና እነኚህን መጀመሪያ አካባቢ ያለውን የእርሻ ሁኔታ ከዘረዘሩ በኋላ ከዛ በኋላ ደግሞ እነኚህ ድርጅቶች እንዴት እንደተቋቋሙ ጥሩ መረጃ ይሰጡናል። በዙ ላጠቃልና
እንግዲህ ለመደምደም በነጻነትና አብዮት መካከል የነበረችውን ኢትዮጵያ ቁልጭ አድርጎ የሚያሳይ ዘገባ ነው። እኛ በታሪክ ጥናት ብዙ ጊዜ በእንግሊዝኛው የጊዜ ማዕቀፍ 1941 to 1974 የምንለው እንደ አምልኮ የያዝነው የጊዜ ቀመር አለ። ወሳኝም ነው፣ በጣም የተለየ ጊዜ ነው በእውነቱ እና ብዙ ነገሮች የተደረጉበት ነው እና ያንን ዘመን ለሚያጠና ተማሪ ተመራማሪ እንግዲህ ብዙ በተለያዩ በተለይ በአስተዳደርና በኢኮኖሚ ብዙ ጠቃሚ የሆኑ መረጃዎች ማግኘት ይችላል። ለታሪክ ተመራማሪዎች በተጨማሪ እንግዲህ ይሄ ጠቃሚ የሆነ የመረጃ ቋት ነው ማለት እንችላለን። ያው ሁል ጊዜ ታሪክ ተመራማሪዎች በአንድ መረጃ ላይ ብቻ ተመስርተው ድምዳሜ አይደርሱም። ከሌሎች ጋር ማገናዘብ የተሻለ ለማግኘት ያስችለናል። ድምዳሜ ነው የደረስኩት። በተጨማሪ በጋዜጠኝነት ሙያ ለተሰማሩት የአሁኑ ዘመን ጋዜጠኞች የጋዜጠኝነት ሙያን አፋፍ አመልካች በመሆኑ ባሪያነት ማለት ይችላለሁ። ይህን ሰፊና ዘርፈ ብዙ ዘገባ ተተውልን የሄዱት ጋዜጠኛ አቶ መዝገቡ አባተ፣ ሁለተኛ መረጃዎቹን በጥንቃቄ ሰንደው ለህትመት ያዘጋጁት ልጆቻቸው በተለይም አቶ አስፋው ሽፈራው እና በመጨረሻ አስፈላጊውን አርቶት ያደረገው ተማሪ ደቀ መዝሙሬም ልለው እችላለሁ ብርሃኑ ደቦጭ፣ ለእነኚህ ሁሉ ከፍተኛ ምስጋና ይገባቸዋል። አመሰግናለሁ። እንግዲህ ሶስተኛው የመጽሐፉን ስራ ዳሰሳ የሚያደርጉት አቶ ማዕረጉ በዛብህ የአቶ መዝገቡ ወዳጅ የረጅም ጊዜ ባልደረባ የነበሩና በቅርበት የሚተዋወቁ ናቸው። ስለ ስራውም እዚህ ካለን ሁሉ የተሻለ ያውቃሉ ብለን የምንገምታቸው ናቸው። ባላወቅነው ምክንያት አልተገኙም። እንግዲህ ወደ ቀጣዩ የዳሰሳ አቅራቢ እንሄዳለን እና ሁለተኛው ዳሰሳ አቅራቢያችን በእኔ በስተግራ በኩል የምታዩቸው ፕሮፌሰር ሰለሞን ሙሉጌታ ናቸው። ፕሮፌሰር ሰለሞን ሙሉጌታ በተለይ በከተማ ፕላን እና ልማት ጉዳዮች ባተኮሩ ጥናቶቻቸው አዲስ አበባ ዩኒቨርሲቲ እስከ ፕሮፌሰርነት ማዕረግ ደረጃ ያደረሳቸው በግቢያችን ከሚገኙ ምሁራን አንዱ ናቸው እና በዚህ መጽሐፍ ውስጥ የተካተቱ ጉዳዮችንም መጽሐፉንም ሳያነቡም ቢሆን ከስራቸው ጋር በተያያዘ በፖለቲካል ጂኦግራፊ ነው ዛት ስፔሻላይዝ የሚያውቁ ስለሆኑ ከዚሁ ጋር በመነሳት እንዲያደርጉ የጋበዝናቸው ፕሮፌሰር ሰለሞን የአዲስ አበባ ዩኒቨርሲቲ የጂኦግራፊ የትምህርት ክፍል ኃላፊ ሆነው ሰርተዋል። የሶሻል ሳይንስ አርትስ እና ሂዩማኒቲስ ኮሌጅ ዲን ሆነው ሰርተዋል። የአዲስ አበባ ዩኒቨርሲቲውም የሴኔት አባል ሆነው ለረጅም ጊዜ ሰርተዋል። የበርካታ አካዳሚክ መጽሔቶች አዘጋጅና የቦርድ አባል ሆነው ሰርተዋል። የኢትዮጵያ የተለያዩ ዩኒቨርሲቲዎችን የከተማ ፕላኒንግ መርሃ ግብር ካሪኩለም በመቅረጽ ትልቅ አስተዋጽኦ አድርገዋል። አዲስ አበባ ዩኒቨርሲቲ ለብቻ ሳይሆን በተለያዩ ስፍራዎች የተለያዩ ዩኒቨርሲቲዎች። ከዚህ በተጨማሪ የብሔራዊ የከተማ ፕላንና የከተማ ልማት ፖሊሲ ሲቀረጽ ከነበሩት ዋና ዋና አማካሪዎች አንዱ ሆነው በሀገር አቀፍ ደረጃም የሰሩ ሰው ናቸው። በዚህ ጉዳይ ላይ በርካታ የሀገር አቀፍና የዓለም አቀፍ ተቋማት አማካሪ ሆነው ሰርተዋል። በዚህ በአርበን ዲቨሎፕመንት ኤንድ ፕላኒንግ ላይ ፕሮፌሰር ሰሎሞን አሜሪካን ሀገር ከሚገኘው የስቴት ዩኒቨርሲቲ ኦፍ ኒው ጀርሲ መሰለኝ የዶክትሬት ዲግሪያቸውን የተቀበሉ ናቸው። ይህን ካልኩ በኋላ ብዙ መናገር እችላለሁ፣ ግን በቀጥታ ወደ ፕሮፌሰር ሰሎሞን መድረኩን አስተላልፋለሁ። በዛሬው ዕለት በዚህ ኢትዮጵያ መልክዓ ምድሯ፣ ሕዝቦቿ፣ አስተዳደራዊና ኢኮኖሚዋ በቀዳማዊ ኃይለ ሥላሴ ዘመነ መንግስት በሚል ርዕስ
በደራሲና ጋዜጠኛ መዝገቡ አባተ ግማሽ በፊት በተሰነዱ ፈርጀ ብዙና ዘመን ተሻጋሪ ጥቅም ባላቸው ጥናታዊ መረጃዎች ተደግፎ በተዘጋጀ በአይነቱና በይዘቱ ለየት ያለ አልፎ ተርፎም በራሱ ታሪካዊ በሆነ መጽሐፍ ምረቃ ስነ ስርዓት ላይ እንድትገኙ የተጋበዛችሁ እጅግ የተከበራችሁ እንግዶች፣ የደራሲው ቤተሰቦችና ወዳጆች እንዲሁም የአዲስ አበባ ዩኒቨርሲቲ ማህበረሰብ ሁሉም ፕሮቶኮል እንደተጠበቀ ሆኖ ክቡራትና ክቡራን፣ እኔ እንግዲህ ረጅም ሰዓት በመናገር ታወቃለሁ። ስለዚህ ፈርቼ ያለኝ 10 ደቂቃ መሆኑን አውቄ ጽፌን የመጣሁት አፌ እንዲጠብልኝ አስቤ ማለት ነው። እና ሁላችንም እንደምን ያየሁት እይታዬም ጠቅለል ዝርዝሮቹ እስከ ገባሁ መውጫ የለኝም። በጣም ድንቅ የሆኑ መረጃዎች ነው የያዘው ጽሁፉ። እና ሁላችንም እንደምናውቀው ሀገራችን ኢትዮጵያ የስነ ጽሁፍ ባህል ካዳበረች በሺህ የሚቆጠሩ ዘመናት አሳልፋለች። ሆኖም በሳይንሳዊ ጥናትና ምርምር ግኝቶች፣ ህትመትና ስርጸት ረገድ በእጅጉ ኋላ ቀር መሆናችን አያከራክርም። በመሰረቱ አንድ ሀገር የደረሰችበትን የኢኮኖሚ እድገት ከሚያመላክቱ ዋና መለኪያዎች ውስጥ አንዱ በዛች ሀገር ውስጥ በአማካይ በየዓመቱ የሚታተሙ ጽሑፎች ማለትም መጽሐፍቶች፣ ጋዜጦች የመሳሰሉት ህትመቶች መጠን ወይም ቮሊዩም ነው። በተያያዘ መልኩ አሁን የምዕራቡ ዓለም ሰዎች የሚያዩዋቸውንና የሚሰሟቸውን አስደናቂ ነገሮች ሁሉ በማስታወሻዎቻቸው ላይ የመዘገብ ልምድ ያዳበሩ ከመሆናቸውም በላይ በአንድ ሳምንት ገጠመኞቻቸው ላይ በቀላሉ አንድ መጽሐፍ ማሳተም የሚችሉ መሆናቸው የታወቀ ነው። እንዳለመታደል ሆኖ እኛ ኢትዮጵያውያን ማለት ነው እኛ ግን ያየናቸውና የሰማናቸውን ቁም ነገሮች በአፋችን በምናወራውና በምናስተጋባው ልክ በሚገባ ሰንደን ለመጪ ትውልዶች ማቆየት የሚያስችል ጠንካራ ባህል የለንም። ስለዚህም በከበረ ዕውቀታቸውና አገር በወደደላቸው ተጽዕኖ ፈጣሪነታቸው የታወቁ ሰዎች ሲሞቱ ለብዙ አስተዳደራዊ፣ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ፣ ሃይማኖት ነክ ችግሮች መፍትሄ ሊሆኑ የሚችሉት አይተኬ ዕውቀቶቻቸውና በልዩነቶቻቸው ላይ ተቻችለው እንዲኖሩ ያስቻሏቸው በዘመናት የተካበቱ ልምዶቻቸው በአግባብ ሳይዘገቡ አብሯቸው ይቀበራሉ። ስምን መልአክ ያወጣል እንደሚባለው ደራሲና ጋዜጠኛ መዝገቡ አባተ ያዩዋቸውንና የሰሟቸውን ቁም ነገሮች በመዘገቡ ጉዳይ አይታሙም። ይልቁንም በዚህ ረገድ ፈርቀዳጅና ለብዙ ሰዎች ምሳሌ ለመሆን የበቁ ሰው ነበሩ። እዚህ ላይ ሊተኮርበት የሚገባው አንድ ቁም ነገር ሰውየው አርቆ ሐሳቢ በመሆናቸው እርሳቸው በደረሱበት ዘመን ላይ ሆነው ምን አይነት መጽሐፍ ቢጽፉ ለዛሬዋ ኢትዮጵያ እንደሚጠቅም ለማየት ችለዋል። እውነት ለመናገር ዛሬ ብዙዎቻችን ስለ ሀገራችን መልክዓ ምድር፣ ስለ ሕዝቦቿ አስተዳደሯና ኢኮኖሚዋ እናውቃለን ብለን የምንናገራቸው ነገሮች በአመዛኙ በትምህርት ቤቶች የተማርናቸውን ውሱን እውነቶች እና በሌሎች ሰዎች ወይም በሬዲዮና በቴሌቪዥን ሲወሩ ከሰማናቸው ዘገባዎች የተረዳናቸውን ነገሮች እንጂ ጥናታዊ ምርምሮችን ተመርኩዘው የተሰነዱ መጽሐፍትን አንብበን አይደለም። ይህ ሊሆን የቻለው ደግሞ ከሞላ ጎደል ከሁለት ዋና ምክንያቶች የተነሳ ይመስለኛል። የመጀመሪያው ምክንያት የንግባብ ባህላችን ገና በቅጡ ያልበለጸገ በመሆኑ ባለፉት 3 ወይም 2 አስርተ ዓመታት እንኳን ስመጥሩ ተማሪዎቻችን እንደነ ፕሮፌሰር ባህሩ ያሉት ማለት ነው እና ደራሲዎቻችን ያበረከቱልን መጽሐፍትና ከየከፍተኛ ትምህርት ተቋሞቻችን በየዓመቱ በብዙ ቁጥሮች የሚፈልቁት በሀገር ተኮር ጉዳዮች ላይ የተጻፉ የፒኤችዲ እና የማስተርስ ቲሲሶች
መጽሐፎች ሸልፎች ከየቡክ ሸልፎች ላይ የአንባቢ ያለህ እያሉ እየጮሁ ናቸው። ሁለተኛው ምክንያት ደግሞ ይችን በደንብ ስሙኝ። አቶ መዝገቡ አቅማቸው በፈቀደ መጠን በዳሰሷቸው ዋና ዋና ቁም ነገሮች ላይ በቂ በሆነ መልኩ ያተኮሩ የጥናትና የምርምር ውጤት የሆኑ ጽሑፎች ለማግኘት አለመቻላችን ነው። ይሄ ነገር ደግሞ ደራሲና ጋዜጠኛ መዝገቡ አባተ ይህን ዛሬ ለህትመት እና ለምርቃት የበቃውን መጽሐፍ ለመጻፍ ከግማሽ ምዕተ ዓመት በፊት በተነሳሱበት ጊዜ ደግሞ በዚህ ረገድ የነበረው የጥናትና የምርምር ክፍተት አሁን ከደረስንበት ዘመን በእጅጉ የሰፋ እንደነበረ መልካም ሕሊና ያለው ምሁር ሁሉ አይስተው። ስለዚህ እኔ እንደገባኝ ይሄ ለደራሲው ከመቀመጫ የተነሽቼ እኮ ብናገር ደስ የሚለኝ ነገር ነው። ደራሲው ጋዜጠኛ መዝገቡ አባተ ይህንን የጥናትና የምርምር ህትመት ክፍተት አስቀድመው በማየታቸውና በበኩላቸው አቅማቸው የፈቀደውን ያህል ክፍተቱን ለማጥበብ የሚያግዝ ጽሑፍ ለማበርከት ከአንገት ሳይሆን ከአንጀት ስለፈለጉ ነው ይህን መጽሐፍ የጻፉት እና ወይም ለመጻፍ የወሰኑት። እዚህ ላይ ቀደም ሲል ጠቆም እንዳደረጉት ይህ የጋዜጠኛ መዝገቡ አባተ መጽሐፍ አግባብ ባለው የምርምርና ህትመት መስክ ፈርቀዳጅ ስራዎች ተብለው ሊጠቀሱ ከሚገባቸው ዘገባዎች መካከል አንዱ ነው። አንዳንዶች ሳይታተሙ የቀሩ ሊኖሩ ይችላሉ። እዚህ ራሴ በታላቅ ክብር የማስታውሰው አንድ ነገር አለ። ሰውየው በፊቴ ስላሉ ከደጃዝማች ወልደ ሰማያት ወለጋን ያስተዳድሩ በነበሩ ጊዜ እንደ ዕጣ አባቴ ደግሞ አብሯቸው ይጓዙ ነበር። እሳቸው እንኳን የሚያስታውሱ አይመስለኝም። የጠቅላይ ግዛቱን ስራ ይሰራሉ በድንኳን ሆነው። እሱን የሰሩ ግን በጎን ሌላ ስራ ይሰሩ ነበር። አባቴ ይነግረኛልና ለምን ይደክማሉ ነበር። ከዘመናት በኋላ እዚህ አዲስ አበባ ዩኒቨርሲቲ ተቀጥሬ አይዲአር የነበረው ቤተ መጽሐፍ ስገባ የወለጋን ሶሲዮ ኢኮኖሚክ ሰርቬይ ነበር የሰሩት። እሱ ነው ጥርዞ አለ። ይታተም ሳይታተም ይቅር ለህዝብ አላቅም። እጅግ ጥቂት ሰዎች ናቸው እንዲህ አይነት ነገር ላይ ማየት የቻሉት። የአቶ መዝገቡ ደግሞ በጣም በስፋት እጅግ አድካሚ በሆነ መልኩ ነው የመጣው። በተለይ እርሳቸው ይህን ነገር ባሰቡበት ዘመን የትራንስፖርት፣ የሆቴሎች፣ የባንኮች፣ የቴሌኮሙኒኬሽን፣ የጤና አገልግሎቶች፣ የስታቲስቲካዊ መረጃዎች አሰባሰብ ዘዴዎች፣ የመረጃዎች ብዛትና ጥራት ጠቀሜታ በእጅጉ ያልተሟላ በነበረበት ዘመን መላውን ኢትዮጵያ ዞሬ መረጃ ሰብስቤ እንዲህ ባለ ሰፊ ርዕስ ላይ መጽሐፍ እጽፋለሁ ብሎ መነሳታቸው ነው እጅግ የሚያስገርመኝ እና በእውነት ለመናገር ጥናቱ አሁን ጠለቅ ያለ ምሁራዊ አስተያየት ነው የምሰጠው። ጥናቱ በባህሪው ለዚሁ ተብሎ በተደራጀ መንግስታዊ ወይም መንግስታዊ ባልሆነ ተቋም ድጋፍ በርከት ባሉ ኤክስፐርቶች ረዘም ያለ ጊዜ ወስዶ የሚሰራ እንጂ በአንድ ቆራጥ ተመራማሪ በጎ ፈቃድና መስዋዕታዊ ጥረት ብቻ የሚከናወን ነገር አልነበረም። ለምን ቢባል እርሳቸው ያተኮሩባቸው አራቱም ዋና ዋና የጥናት ርዕሶች እያንዳንዳቸው እጅግ ሰፊ ከመሆናቸው የተነሳ በሀገር ደረጃ መረጃ ሰብስቦ ያንን መረጃ በዘርፉ ፕሮሴስ አድርጎ አናሊሲስ ሰርቶ መለስተኛ ሪፖርት እንኳን ለመጻፍ በጣም ረጅም ጊዜና ብርቱ ድካም ይጠይቃል። ሆኖም ደራሲው ስራዬ ብለው ውድ ጊዜያቸውና ገንዘባቸውን ሰውተው ብዙ ወራት የፈጁ ጥናታዊ ጉዞዎች ወደ የክፍለ ሀገራቱ ወይም ጠቅላይ ግዛቶቹ በማድረግ የሰበሰቧቸውን መረጃዎች አቅም በፈቀደ መጠን ተጠቅመውባቸዋል። በመደበኛ ስራዎቻቸው አጋጣሚ በሀገሪቱ ውስጥ በተለያየ ጊዜ ሲዘዋወሩ በእጃቸው የገቡትን ተጨማሪ መረጃዎችንም በአግባቡ በመጠቀም ይህን በአይነቱና በይዘቱ ልዩ የሆነ በቀዳማዊ ኃይለ ሥላሴ ዘመነ መንግስት የነበረውን የሀገሪቱን ፈርጀ ብዙ መልክዓ ምድራዊ፣ ህዝባዊ፣ አስተዳደራዊ እና ኢኮኖሚያዊ ገጽታዎች ከሞላ ጎደል ዘግበው አቅርበውልናል። ቀደም ሲል ያነሳቸው የጥናቱ አስቸጋሪ ባህሪያትና የደራሲው አስገራሚ ስኬት አንድ ላይ ሲታዩ
አንድ በዛ ልክ አስገራሚ የሆነ ነገር ያመላክታሉ። እርሱም ይህ አቶ መዝገቡ መጽሐፍ በአይነቱም ሆነ በይዘቱ ለመጀመሪያ ጊዜ በእርሳቸው ብቻ የተጻፈና ምናልባት ወደፊት ሌላ ደራሲ ተመሳሳይ ሥራ ለመስራት የማይደፍርበት በራሱ ታሪካዊ የሆነ ልዩ መጽሐፍ መሆኑን ነው ፈረንጆች ዋን ኦፍ ኤ ካይንድ የሚሉት አይነት ሆኖ ነው ያገኘሁት። በሁለተኛ ደረጃ ሊጠቀስ የሚገባው ደግሞ ይህን መጽሐፍ ለየት የሚያደርገው ነገር ምንም እንኳን የደራሲ ዋና ትኩረት መላው ኢትዮጵያ ቢሆንም አብዛኛው አጥኚ ወይም ተመራማሪ በተደጋጋሚ ሲያደርግ እንደሚታየው የጥናታቸው ግኝቶች በአገር አቀፍ ደረጃ አንድ ወጥ ሆነው በጥቅሉ የኢትዮጵያ ግዛት ደረጃ ብቻ በመጻፍ አልተወሰኑም። ብዙ ጊዜ ሰዎች ኢትዮጵያን እንደ አንድ ፖይንት ቆርጦ ኢትዮጵያ ይሄ ነው ማለቱ ይቀላልም ይመቻል። ነገር ግን ከመነሻው አንዱ ዓላማቸው የጥናቶቻቸውን ግኝቶች በተቻለ መጠን ወደ መሬት በማውረድ በሀገሪቱ ውስጥ በተለያዩ የአስተዳደር ደረጃዎች ማለትም በጠቅላይ ግዛቶች፣ በአውራጃ ግዛቶች፣ በወረዳ ግዛቶች፣ በምክትል ወረዳ ግዛቶች መካከል የሚታዩትን መልክዓ ምድራዊ፣ አስተዳደራዊ፣ ህዝባዊና ኢኮኖሚያዊ ልዩነቶች አይን በሚስብ መልኩ ለማሳየት ችለዋልኝ ሰው። እዚህ ላይ የደራሲውን የኢትዮጵያ መልክዓ ምድር ገለጻቸውን በተመለከተ አንድ ሳይወሳ የማይታለፍ ነገር አለ። እሱም እርሳቸው ከአንዱ ቦታ ወደ ሌላው ሲሄዱ ወዲያውኑ የሚለዋወጡትን በካርታ በርካታ የከተሞች የመንደሮችና የልዩ ቦታዎች ስሞች፣ የተፋሰሶች ስሞችና ስፋታቸው፣ የሐይቆች ስሞችና ስፋታቸው፣ ጥልቀታቸው፣ የዋና አቀማመጥና አሰራራቸው ወይም ያላቸው ከፍታ ከባህር ወለል በላይ ያለውን ባለመሰልቸት መዘገባቸው ነው። ልክ ሹመቶቹን አይነቶች እንደዘረዘሩ፣ የግብሩን አይነቶች እንደዘረዘሩ፣ የመሬቱን አይነቶች፣ የእህሉን አይነቶች፣ የደኑን አይነቶች፣ የአራዊቱን እንደዘረዘሩ ሁሉ ይሄን ሁሉ ነገር ለሁሉም ያደርጉ ነበር። ከዚህም አልፎ ተርፎ በተለይ የመሬቶቹን አቀማመጥ፣ የአፈሮቻቸውን አይነቶች፣ አካባቢያቸው በየዓመቱ የሚያገኛቸውን ዝናብ መጠኖች በሁለቱም የገጠሪቱ ኢትዮጵያ ማለትም በአርሶ አደርም በአርብቶ አደርም አካባቢዎች ተዘዋውረው ሳይታክቱ ዘግበዋል። እዚህ ላይ ብዙውን ስታቲስቲካዊ መረጃዎች ከጠቅላይ ስታቲስቲክስ የመረጃ ቋቶች ወይም ህትመቶች ለማግኘት የቻሉ ቢመስልም በተጨማሪ ለብዙ አስተዳደራዊ፣ ህዝባዊ ወይም ባህላዊ፣ ኢኮኖሚያዊ መረጃዎች ፍለጋ ሲሉ እስከ ገበሬዎቹ ደጃፍ ድረስ መሄዱ እንዳልቀረላቸው ልንዘነጋ አይገባም። ጠቅለል ባለመልኩ ስናየው ይህ የደራሲና ጋዜጠኛ መዝገቡ አባተ መጽሐፍ በአንድ ጎኑ ከሞላ ጎደል የሀገር አቀፍ ሶሲዮ ኢኮኖሚክ ሰርቬይ ሪፖርት ሲመስል፣ በሌላ ጎኑ ደግሞ ባልተለመደና ባልተጠበቀ መንገድ ከዛ ያለፉ ሌሎች ጸሐፊዎች ያላነሷቸው በርካታ ጉዳዮች ጠለቅ አድርጎ የዳሰሰ ስራ ነው ስራቸው። ከዚህ አንጻር ስናየው ስራው ልክ እንደ ዶኪመንተሪ ፊልም በአፄ ኃይለሥላሴ ዘመነ መንግስት የነበረውን የኢትዮጵያ መልክዓ ምድራዊ፣ ህዝባዊ፣ አስተዳደራዊና ኢኮኖሚያዊ ገጽታዎች ስዕል ከሞላ ጎደል ሊያሳየን ችሏል ብንል ብዙም የሚያከራክር ነገር አይመስለኝም። ይህንንም ስንል ጥናቱም ሆነ ሪፖርቱ ምንም እንከን አልነበራቸው ማለታችን ደግሞ አይደለም። ወይም ምንም እንዲህ ቢሆን ኖሮ የምንልበት ነገር አልነበረውም ማለት አይደለም። ለምሳሌ በመጽሐፍ ውስጥ በእያንዳንዱ ጠቅላይ ግዛት፣ አውራጃ ግዛት፣ ወረዳ ግዛትና ምክትል ወረዳ ግዛት ሁኔታዎች ላይ የቀረቡት ሪፖርቶች ሚዛናዊ በሆነ መልኩ አንድ ወጥና ተመሳሳይ አይደሉም። ደራሲው ቀደም ሲል በአንድም በሌላ መንገድ የበለጠ የሚያውቋቸው ወይም በብዛትና በአይነት በቀላሉ የሚገኝ በርከት ያሉ መረጃዎች የነበሯቸው ግዛቶች የመረጃ እጥረት ከነበራቸው ግዛቶች ይልቅ የአንባቢን አይን በሚስብ መልኩ ጠለቅ ያሉ ትንተናዎችና ሰፋ ያሉ ገለጻዎች ተደርጎባቸዋል። ይሄ ደግሞ እሳቸው ምንም ሊያደርጉ አይችሉም። በእጃቸው በገባው መጠን ነው መስራት የሚችሉትና ሆን ብለው ያደረጉት አይደለም። እንዲያውም የሚያስመሰግናቸው አነሰ ብለው አለመዝለላቸው ነው። እና ማንኛውም መረጃ ይጠቅማልና ደራሲው ተራሮች ከባህር ወለል በላይ ያላቸውን ከፍታዎች ለመግለጽ ወይስ ደግሞ የቦታ ርቀቶችን ለመዘገብ የተጠቀሙባቸው መለኪያዎች
አንድ ወጥ አልነበሩም። አንዳንድ ቦታ ላይ የሜትሪክ ሲስተም፣ በሌላ ቦታዎች ላይ ደግሞ ኢምፔሪያል ወይም ብሪቲሽ ሲስተም ተጠቅመዋል። እርሱም መረጃው እንደተገኘ ነው በዛ ዘመን። እኔም ያው በዛ ዘመን ትምህርት ቤት የገባሁ አይነት ስለነበርኩ ሁለቱንም እያደባለቅን ነው የተማርነው። ስለዚህ የዛው ገጽታ ነጸብራቅ ነው ይሄ። ቀደም ብዬ የተናገርኳቸው ነገሮች እንግዲህ እንደተጠበቁ ሆነው በንግግሬ መዝጊያ አጥብቄ ላሰምርባቸው ፈልገው ሁለት ዋና ቁም ነገሮች አሉ። እነሱም የመጀመሪያው ነገር በዚህ መጽሐፍ ከተዘገቡት በርካታ የቅድመ ደርግ ኢትዮጵያ አስተማሪ የሆኑ የእርሻ መሬትና የተፈጥሮ ሀብቶቻችን አያያዝና አጠቃቀም ገንቢና አፍራሽ ጎኖች በብዙ የአገሪቱ ክፍሎች ውስጥ ለብዙ ዘመናት ከአባቶች ወደ ልጆች የተላለፈ ሲሰራበት ከኖረው ባህላዊ የመልካም አስተዳደር፣ የሰላማዊ የስልጣን ሽግግርና የመተካካት ልምድ ደም ሲያፋሰሱ የነበሩትን የድንበር ግጭቶች ለማስቆም መንግስትና ሕዝብ እጅና ጓንት ሆነው ይሰሩባቸው ከነበረው የባህላዊና ዘመናዊ ግልግል ዘዴዎች ቅንጅት መሪዎች ከተማ ለመቆርቆር ፕሮፌሰር ባህሩ በዚህ ቀድሞኛል። የጭልጋውን ጉዳይ እዚህ ምን እሱን ለምሳሌ አስቀምጫለሁ። ወይም የወረዳ ወይም የአውራጃ ግዛት አስተዳደር ቢሮ የሚቀመጥበት ከተማ ለመወሰን ለምሳሌ እንደ አይከልና እንደ ሰራባ በጭልጋን ሲሰሩ ኃላፊነት የተሰጣቸው ሰዎች ውሳኔ ላይ ለመድረስ ተሳቢ ያደርጓቸው ከነበሩት መስፈርቶች ብዙ መማር እንችላለን። እኔ በተለይ የአርባን ፕላኒንግ ፕሮፌሰር እንደመሆኔ መጠን በዚህ ኤሪያ በዚህ ስራ ብዙ ዘመን እንደማሳለፌ ዘመን ሰውየው ከባድ በጣም የሚያስደንቅ ገጠር ብቻ አይደለም የከተሞችንም ስራና ህይወት ኢኮኖሚ ጥሩና የከተማውንም ትስስር በደንብ አድርገው የገቡ ናቸው። የመሬት አጠቃቀም ምክንያቶችና ችግሮቻቸው እንኳን ገብቷቸዋል። ይሄ ደግሞ ብዙ ሲያነቡ በስራቸው አጋጣሚ ያንን ያነበቡትን ሁሉ ወደ ወስደው የተጠቀሙበት እንደሆነ ነው የሚገባኝ። ሁለተኛውና ያላንዳች ማጋነን አጥብቄ ላሰምርበት የምፈልገው ብርቱ ነገር ደግሞ ይህ የደራሲና ጋዜጠኛ መዝገቡ አባተ መጽሐፍ በራሱ ትልቅ የመረጃ ምንጭ መሆኑን ቅድምም ፕሮፌሰር ባህሩ ተናግሮታል፣ ፕሮፌሰር ጥላሁንም ተናግሮታል እና በጣም ከፍተኛ አይነቱ የማይገኝ የመረጃ ምንጭ ነው። ይህም በመሆኑ በውስጡ ያጨቃቸው ዘርፈ ብዙ የመልክዓ ምድርና የሀገሪቱ እምቅ ተፈጥሮ ሀብቶች መረጃዎች እንዲሁም በንጉሱ ዘመን የነበሩት ከቦታ ወደ ቦታ የተለያዩ የመሬት ግብር አከፋፈል ስርዓቶች፣ የህዝብ አሰፋፈርና ዴሞግራፊያዊ፣ ባህላዊ፣ አስተዳደራዊና ኢኮኖሚያዊ መረጃዎች ለብዙ አይነት አሁን እያጋነንኩ አይደለም እና ለብዙ አይነት የሶሻል ሳይንስና የተፈጥሮ ሳይንስ ጥናቶችና ምርምሮች በቀጥታም ሆነ በተዘዋዋሪ እንደ መንደርደሪያ ወይም መፈናጠሪያ መድረኮች ወይም እንደ ግብዓቶችና ፈረንጆቹ እንደሚሉት በቋንቋቸው እንደ ለውጥ መለኪያ ማይልስቶን ሊያገለግሉ የሚችሉ ናቸው። እኔ አሁን አንዳንድ ጊዜ ከተሞቹ ከየት ተነስቶ የደረሱ ለማለት ስፈልግ በአንድ የተወሰነ ዓመተ ምህረት ላይ የህዝብ ብዛቱ ስንት እንደሆነ ለማግኘት ይቸገራሉ። የቻሉትን ያህል እሱን እንኳን ዘግበዋል። ሰው ተቆጥሮ አሰላ ይሄን ያህል ሆነ፣ አርሲ ይሄን ያህል ሆነ። እጅግ አንድ የሚያስቸግረው ነገር አለ። ድንበሮች ሁሌ የተቀያየሩ ስለሆነ ሀገራችን የክፍለ ሀገሩም አነስተኛ አስተዳደር ክፍሎቹ መረጃ ለመሰብሰብና ከጊዜ ወደ ጊዜ ያለውን ለውጥ ለማመዛዘንና ለማገናዘብ አስቸግረውናል። ለምን አንድ ጊዜ እዚህ ጋር የነበረው ቦታ ሌላ ጊዜ ደግሞ እዛ ጋር ነው። ይሄ ማንም ጸሐፊና ተመራማሪ የሚቸገርበት ነው እና እጅግ የተደነኩበት ስራ ነው እና ምናልባት በውይይት ጊዜ የሚመጣ ጥያቄና ሐሳብ ቢኖር ተሳተፋለሁ። እግዚአብሔር ይስጥልኝ። ፕሮፌሰር ስራውን ነው እንደገና
እንግዲህ በእኛ ጉዳይ ላይ የሚቀባቸው ይመስለኛል። በእኔ በኩል ያየሁት ዝርዝር ጉዳዮች ውስጥ መግባት አልፈልግም። ቅድም እንዳልኩት መጽሐፉን እንዳነበብኩት የኢትዮጵያን መልክዓ ምድር ከካሞራ እስከ ሞያሌ ከጋምቤላ እስከ ቀላፎ ምዕራብ፣ ምስራቅ፣ ከሰሜን ደቡብ ዞረው አይተው ራሳቸው ተመልክተው የራሳቸውን ግንዛቤ ጨምረው የሚያስደንቅ የማስታወሻ አያያዝ ችሎታቸው ያንን የመሰለ በጣም ሰፊ የሆነ ስራ የሰሩ ናቸውና የጻፈበትን አካባቢ እስከማውቀው ድረስ ያለውን አካባቢ ነው ፕሮፌሰር ሰለሞን ያለው የህዝቡን አኗኗር መልክዓ ምድሩን የአካባቢውን አከላለል በህዝቦች መካከል ያሉትን መጠነኛ አለመግባባቶችንም ጨምሮ እና አስተዳደራዊ ጉዳዮችን ሁሉ አካቶ ቦታው ድረስ በመሄድ እንዳልኩት ከጫፍ እስከ ጫፍ ዞረው ይህን የመሰለ ማስታወሻ የትውልድ ትተው ዛሬ ደግሞ በዚህ በመጽሐፍ መልክ ሁላችንም እጅ እንዲገባ ያደረጉ ሰው ናቸው እና ደራሲውን ቅርባችን ባይኖሩ ለአንድ ደቂቃ በጸሎታችን በዜናችን እንድናስባቸው አክብሮት ጠይቃለሁ።